በአሜሪካ የትኛውም ዜጋ የመታጠቅና የራሱን የመከላከል መብት እንዳለው በሕገ መንግስቱ ሰፍኗል። ይህን የማስመልከትም ሀገሪቱ ውስጥ የጦር መሳሪያ ሱቆች በየከተማው አሉ። አንድ ግለሰብ ማንነቱን መገኛውን የሚገልጽ መታወቂያ ከያዘ የራሱን መሳሪያ መግዛት ይችላል። ይሄ መሳሪያ ለማን እንደተሸጠ የሚያሳይ ልዩ ምልክት ቢኖርም ግን ሀገሪቱ ውስጥ ያለውን ወንጀልና ግድያ አላስቆመም። እንዲያውም መሳሪያ ወንጀለኞችና የአእምሮ አለመረጋጋት ያለባቸው ግለሰቦች እና ታዳጊዎች እጅ እየገባ የጅምላ ግድያና ወንጀል እያስፋፋ ይገኛል። አሜሪካ ውስጥ ታዳጊ ልጆች በቅርባቸው የሚያገኙትን መሳሪያ በመጠቀም ሌሎች ታዳጊና አዋቂዎች ላይ ነፍስ ማጥፋት ይፈጽማሉ። ይህ ግድያ በአብዛኛው በትምህርት ቤቶች ላይ ይበረታል። ከነዚህም መሃል አምስቶቹን እንመልከት። ይህ ቪዲዮ አስተማሪ ወይም አዝናኝ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚሽገን ክሊቭላንድ ኤሌመንተሪ የ16 ዓመቷ አሜሪካዊት ብራንዳ ስፔንሰር በጃንዋሪ 29 1979 ሰኞ ዕለት ከእንቅልፏ ተነስታ አባቷ የሰጣትን ጠመንጃ ከቤታቸው ፊት ለፊት በነበረው ትምህርት ቤት ላይ ታነጣጥራለች። ወደ ትምህርት የሚገቡ ህፃናት ላይ 36 ጊዜ በመተኮስ 11 በማቁሰል 2 ሰው ገላለች። ብራንዳ ወዲያውኑ በፖሊስ ቁጥጥር ውስጥ ገብታለች። ይህን ያደረገችበት ምክንያት ስትጠየቅ ሰኞ ዕለት ደስ አይለኝም፣ ትምህርት ቤት መሄድም አልፈልግም፣ ይደብረኛል ብላለች። ብራንዳ በጊዜው 16 ዓመት ስለነበረች እንደ አዋቂ ልትከሰስ አልቻለችም። በዛ ምክንያት የሞት ፍርድ ውድቅ ተደርጎ 18 ዓመት እስኪሞላት በህፃናት ማቆያ ነበረች። ከዛም ከ25 እስከ እድሜ ልክ ተፈርዶባታል። በኬኔቲኬት ሳንድራ ሁክ ኤሌመንተሪ ዲሴምበር 14 2012 20 ዓመቱ አዳም ለንዘር ከጠዋቱ 3 ሰዓት እናቱ በተኛችበት 4 ጊዜ ጭንቅላቷን በሽጉጥ መትቶ ይገላታል። ከዛም ቤት ውስጥ በነበሩት እያንዳንዱ 30 ጥይት የያዙ 3 የጦር መሳሪያዎች በመያዝ ልጅነቱ በተማረበት ኤሌመንተሪ ትምህርት ቤት ያመራል። በዛም በጊዜው ትምህርት ቤት ውስጥ የነበሩ ከ5 እስከ 10 እድሜ የሚሆናቸው 456 ህፃናት ተማሪዎች ነበሩ። እንደደረሰም ከአንደኛ እስከ 3ኛ ክፍል ተራ በተራ እየገባ 6 አስተማሪዎችንና 20 ህፃናት ተማሪዎችን ህይወት ቀጥፏል። አዳም በፖሊስ ቦታው ከመድረሱ በፊት ራሱን ተኩሶ ህይወቱ አልፏል። ራብ ኤሌመንተሪ ቴክሳስ ሜይ 24 2022 የ18 ዓመቱ ሳልቫዶር ራሞስ ቤት ውስጥ የነበሩት ሴት አያቱን ተኩሶ ከገደለ በኋላ ወደ ራብ ኤሌመንተሪ ይሄዳል። ከዛም ከመግባቱ በፊት ያዩት ሰዎች ለፖሊስ አመልክተዋል። ሳልቫዶር ግቢ ውስጥ ገብቶ ከመተኮሱ በፊት ፖሊስ ቢደርስም ግን ከበላይ እርምጃ ወሰዱ የሚል ትዕዛዝ አልደረሰንም በማለት አልተኮሱበትም። ከዛም ሳልቫዶር ትምህርት ቤት ውስጥ እየተኮሰ በመግባት 2 አስተማሪዎችንና ከ7 እስከ 11 ዓመት የሆኑትን 19 ህፃናት ተኩሶ ገደለ። በመጨረሻም ሳልቫዶር በጊዜው ከፖሊስ ተተኩሶበት ህይወቱ አልፏል። ፓርክላንድ ሃይ ስኩል ፍሎሪዳ ፌብሩዋሪ 14 2018 በቫለንታይን ቀን የ19 ዓመቱ ኒኮላስ ክሩዝ ፓርክላንድ ትምህርት ቤት ውስጥ በመግባት እሳት አደጋ አላርም በማብራት ተማሪዎችና አስተማሪዎች ከመማሪያ ክፍላቸው እንዲወጡ ያደርጋል። ከዛም በቀጥታ ተኩስ በመክፈት 18 አቁስሎ 17 ህይወት ቀጥፏል። ኒኮላስ ይህን ካደረገ በኋላ ሸሽቶ ከተደበቀበት ዋልማርት ሱፐርማርኬት በፖሊስ ቁጥጥር ስር ውሏል። ይህን ያደረገበት ምክንያት ሲጠየቅም የቫለንታይን ወይም የፍቅረኛሞች ቀን ማበላሸት ፈልጌ ነው፣ ስታከብሩም ይሄ ትዝ እንዲላችሁ ፈልጋለሁ ብሏል። በ2022 ኒኮላስ እድሜ ልክ ጽኑ እስራት ተፈርዶበታል። ቨርጂኒያ ቴክ ዩኒቨርሲቲ አፕሪል 16 2007 የ23 ዓመቱ ከሳውት ኮሪያ የመጣ ስኮላርሺፕ ተማሪ ሶንግ ሂ ቾ ተማሪዎች መኖሪያ ዶርም ውስጥ ሰብሮ በመግባት አንድ ሴት ተማሪ እና የዶርም አስተዳዳሪ ተኩሶ ይገላል። ቾ ፖሊስ ለመግባቱ በፊት ከቦታው ይሰወራል። ፖሊሶችም በግል ጠብ የተነሳ ስለመሰላቸው ዩኒቨርሲቲ እንዲዘጋም ሆነ ተማሪዎች እንዲወጡ አላዘዙም። ቀጥሎም ወደ ራሱ ዶርም በመሄድ ኢሜይልና ዶክመንቶችን ሁሉ አጠፋፍቶ እንደገና መዶሻ፣ ቢላ፣ 2 የእጅ ሽጉጦችና 400 ጥይቶችን ይዞ የኢንጂነሪንግ ካምፓስ በመሄድ መማሪያ ክፍል ገብቶ አንድ ፕሮፌሰር እና 9 ተማሪዎችን ተኩሶ ይገላል። ቀጥሎም ሌላ ክፍል በመግባት አንድ ፕሮፌሰር እና 4 ተማሪዎችን ይገላል። ቀጥሎም ሌላ ክፍል በመግባት አንድ ፕሮፌሰር እና 10 ተማሪዎችን ገሏል። ቾ በእነዚህ መማሪያ ክፍሎች እየተመላለሰ ያመለጡትን ሰዎች እየተኮሰ በአጠቃላይ 32 ህይወት ያጠፋል፣ 19ም ያቁስላል። ቾ ፖሊስ ከመድረሱ በፊት ራሱ ላይ ተኩሶ ህይወቱን አጥፍቷል። የካን ጠመንጃ የመያዝ ነፃነት አለን፣ ራሳችንን የመከላከል መብታችን ይከበርልን ይላሉ። ይህ መብታቸው ግን በተደጋጋሚ ዋጋ ያስከፈላቸው ይገኛል።
እስቲ እናንተ ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረግ እንዳይረሳ።